ስራና ጸሎት የየለት ነው አለ። ለዛም ቢቻል እንደ ትልቅ ተሰጥቶት እንደ ግሬድ ነገር ተሰጥቶት ማንዳቶሪ ባይሆንም ግን እንትን አለ አይደለም በፍቃደኝነት ላይ ሆኖ ግን እንትን የሚያበረታታ ነገር ቢደረግ የሆነ ሲስተም ቢውልድ ቢደረግ ከ10ኛ ክፍል ጀምሮ ሊሆን ይችላል። ፖይንት መሰብሰብ ሊሆን ይችላል። በሆነ መንገድ ብቻ አሁን ልጆቹ የራሳቸውን ቶክን ሊሆን ይሆናል ብቻ ልጆቹ ምን የሚያደርግ ኢንስፓየር የሚያደርግ በዛ መልኩ ብናደርገው ከዛ ልክ ዩኒቨርሲቲ ሲገቡ ዩኒቨርሲቲ ውስጥ እኮ ብዙ ማገልገል የምንችልባቸው ክለቦች እኮ አሉ። ተሻምተው የሚገቡበት ሁኔታዎች እንዲፈጠሩ ማድረግ መስጠት እንትን እንደሚያደርግ ብዙ ነገር መልሰ እንደምታገኝበት እንዲረዱት ማድረግ ከቻለን ከልጅነት ጀምሮ ግን መሰራት መቻል አለበት ብዬ አስባለሁና ልክ ዩኒቨርሲቲ ላይ ሲገቡ የተዘጋጁ ልጆች ያጋጥሙናል። ከነዛ ደግሞ ተዘጋጅተው ይጠብቁሃል። አሁን የኛ ልጆች አልተዋወቁም ገና ትውውቃቸው የሚጀምረው ዩኒቨርሲቲ ሲገቡ ነው። ከሰሜን የመጣው ከደቡብ ከምስራቅ የመጣው የሚገናኙበት ሜልቲንግ ፖይንት ዩኒቨርሲቲ እየሆነ ነው እና ስላልተዋወቁ መጀመሪያ ድንግርግር ነው። ብዙ ነገሮች የምናይበት ምክንያት አንዱ ቮለንተሪዝም ምን ያደርጋል መሰለህ እነዚህን ብሪጆች ይፈታልሃል። የ45 ቀን የሰላም ሚኒስቴር ፕሮግራም ላይ 2 ኮንቴንቶች ላይ እንጌጅ አደርጋለሁኝ። 3ኛውና 8ኛው ብሎክ ላይ ኮሚኒቲ ሰርቪስ እና ሶሻል ቨርቹ ላይ እና ያየው ትሬንድ ምንድን ነው? እነዚህ መጀመሪያ ላይ እዛው ከዩኒቨርሲቲ ተመርቀው ልጆች ኢቭን ጭምር ናቸውና መጀመሪያ ላይ ልጆቹ አይተዋወቁም፣ ፍራቻም አለ። አንደኛው ለአንደኛው ባህል፣ አንደኛው ለአንደኛው ቫልዩ እንትን ናቸው፣ አዳዲሶች ናቸው እና ልክ ግን ትንሽ ቆይተው 15 ቀን 20 ቀን ከቆዩ በኋላ ግን ሰው መነካካት መቻል አለበት ብዬ አስባለሁ። ለዛም ወላጆቻችን እኮ ይላሉ ያው ከእጅ በልተሃል ይባል የለ ሴንሱ ምንድን ነው? አብረን አንድ ማድ ተቋርሰናል ነው ሴምስ። የኛም ልጆች ወጣቶች እርስ በርሳቸው እንደዚህ አይነት ኢንጌጅመንቶች ላይ ኢንጌጅ በሚያደርጉበት ሰዓት ሲተዋወቁ ለካስ ተቀራራቢ የሆነ አይደንቲቲ ነው ያላቸው። ለካስ አይደንቲቲ ኢዝ አ ፕሪፈረንስ። ለምሳሌ አሁን 8 ወር ጋሞ ብቆይ ጋሞ ማለንበት ምን ምክንያት አለ? የአንድን አካባቢ ባህል፣ ቋንቋ አይደንቲቲ ካወቅኩኝ ዋይ ኖት አፋር ሄጄ አሁን የአፋር ልብስ አለኝ፣ ጊሌው አለኝ፣ ከዛ መጣሁት አለ፣ የተሸለምኩት አለ። ስለዚህ የአፋርን ባህል፣ ቋንቋ አይደንቲቲ ሪስፔክት ካደረኩኝ አፋራዊ ማለንበት ምን ምክንያት አለ? አየህ ብዙ ጊዜ ምን አድርገናል መሰለህ የኛ አይደንቲቲን ሌላው ሼር ለማድረግ እንትን አይደለንም። ግን የተቀረው ዓለም ግን አይደንቲቲን ይሰጣል። እዛም በጣም አሪፍ ነው፣ ክፍት ያደርገዋል። አንዱ ቮለንተሪዝም ነው ይሄን ሊሰጥ የሚችለው። አንድ ቦታ ላይ ስንሄድ እኮ ከመጣን በኋላ እናወራ የለ ለምሳሌ አሁን ለስራ ጉዳይ ወለጋ ሄደ ስትመለስ እኮ የወለጋ እንትን አምባሳደር ነው የምትሆነው። ትግራይ ሄደ ስትመጣ ኤክስፖዠር ነው አይደል? ስለዚህ አንዱ ቮለንተሪዝም ምን ይሰጣል መሰለህ እነዛ ነገሮች ይሰጣል። የኛ ልጆች 10ኛ ክፍል 11ኛ ክፍል እያሉ ለምንድን ነው ከኮምፎርት ዞናቸው ወጥተው ፍራቻ ሊኖር ይችላል፣ ግን ወደ ግሮዝ ማይንድ ሴት እንዲሄዱ ከተፈለገ ቮለንተሪዝም ነው አንዱ መንገድ። ያኔ እንዳልከው ዩኒቨርሲቲ በሚደርሱበት ጊዜ የተዘጋጁ ይሆናሉ፣ ለመምህሩም ዝግጁ ይሆናል። አየህ ተዘጋጅተው ስለሚደርሱለት መምህሩ ዲሊቨር የሚያደርገውን ነገር በሚገባ አንዳንድ ጊዜ ከኮንቴንት ዋይዝ ላይሆን ይችላል፣ ከአቀባበል ዋይዝ ሊሆን ይችላል። ጋፑ ያለው እንደ ኢንዱስትሪ ጋር ልኩ ልጆቹ ገና እየተላመዱ እያለ ያው ቲምወርክ አይደለ ልክ ፐርፎርም ማድረግ በሚጀምሩበት ሰዓት ከዩኒቨርሲቲ ይመረቃሉ ማለት ነው። አይተህ ከሆነ 3ኛ 4ኛ ዓመት ላይ ዶርም ውስጥ ያሉ ልጆች እኮ ፍቅራቸው አየህ። ግን ይህን 1ኛ ዓመት ላይ ብናደርገውስ ነው ብናደርገው አየህ ቮለንተሪዝም አንዱ ለዚህ እንትን መጠቀም እንችላለን። እና ያው ሌሎች በግዳጅ ባይሆንም ግን በፍቃደኝነት እንደዚህ ነገሮችን ብንለምድ አብዛኛው ፍራቻ ይመስለኛል ያለን። ግን ፍራቻው ግን ምን ያክል ፍራቻ ነው ወይ? አይ ቲንክ ለተሻለና ዓለም አቀፍ ለሆኑ ስራዎችም አቬኒው ይመስሉኛል። ቅድም ያልኩህ ኔትወርክን ከየት ነው የምታመጣው? 6-7 ቋንቋ ምንችል አየህ አንዱ ቮለንተሪዝም የሚሰጥህን እንትን ኤክስፖዠር 6-7 ቋንቋ እንድታገኝ ለምሳሌ ከ10ኛ ክፍል ጀምሮ ወይም ከ11ኛ ክፍል ጀምሮ ወጣ ብለህ የሆነ አካባቢ ስትሄድ የሆነች ቋንቋ መግባቢያ የሆነ ነገር ይዘህ ትመጣለህ። ከነገ ደግሞ ብዙ ሀገራቶች አይተህ ከሆነ 12ኛ ክፍል 11ኛ ክፍል ላይ እንደዚህ ያመቻቹላቸዋል። ኤክስቼንጅ ፕሮግራሞች አሉ። ምናልባት ኤክስቼንጅ ፕሮግራም አሜሪካን ባንችል ከኬንያ እንኳን መሞከር መቻል አለብን። ምናልባት ስንቱ ኢትዮጵያዊ ነው ከአሁን ተነስቶ ኬንያ
ገብቶ እኮ ሞምባሳ ተዝናንቶ እኮ መምጣት ይችላል። ግን ኬንያ መሄድን ልክ እንትን አድርጎ ነው የሚያየው። ጭንቅላቱ ላይ ሳለው እንትን አለ ምናብ አለ። ምናልባት አንድ የጅቡቲያዊ ወጣት ስንት ቋንቋ ይችላል ብለን ብናይ 6-7 ቋንቋ ይችላል በነገራችን። እኛ ግን ምናደርገው የሆነ ስዕልን ስልና እንትን አድርገነዋል። እዛስ ያን ስዕል ያ ፒክቸር በጣም ጠንክሯል፣ አልፈራረሰም። ያን ደግሞ ሊያፈራርስ የሚችለው እንትን ነው ኤክስፖዠር ነው። አገርን ለመውደድ እኮ አንዱ ኤክስፔሪየንስ አገሬን እወዳታለሁ ስትል እኮ አገር ማለት አንዱ የሱ ኮምፖነንቱ ሰው አይደለ ትራቭል ስታደርግ ነው ያንን የምታየው። ዛሬም አንድ አፋራዊ አባት 11-12 ሰዓት ላይ ወጥቶ በር ላይ እንግዳ ፍለጋ ይቀመጣል። በነገራችን ላይ ዛሬም ወደ ዝዋይ ስትሄድ አባቶች እኮ እንግዳ ሲመጣ እኮ አልጋቸውን ይለቃሉ እኮ። ዛሬም እንኳን ወደ ደቡብ ክልል ስትሄድ ሳያቅ እንኳን አንድ ሰው ነፍስ ቢያጠፋ እንኳን እንደዚህ ተደርጎ የሚወሰድበት ሁኔታዎች ስርዓቶች አሏል። አገሬ ስትል ይሄን ይመስለኛል ለእኔ። መልክዓ ምድሩም ያምራል። ስለዚህ ሞዶ አንዱ የምታውቀው ትሩ ቮለንተሪዝም እነዚህ ኤክስፖዠር እነዚህ ኤክስፔሪየንሶች የማግኘት ቻንሳቸው በጣም ከፍተኛ ነው። እዚህ ከዚህ መጀመር እንችላለን። አንዱ ክልል የሌላኛውን ክልል እየተቀበለ ለ15 ቀን ለ20 ቀን ሊሆን ይችላል። እኔ ቤቴ የሆነ ሰው እቀበላለሁ ላኛው ላይ በጣም እንደዛ ኢቭን ከክፍለ ከተማ መጀመርም ይችላል። ቂርቆስ ከፖሌ ያን ነገር አለ ጨዋታውን ነው። ዋናው ግን አልቲሜት የሆነ ቦታ ላይ ግን መሆን አለበት፣ መጀመር መቻል አለበት። ከዛ እነዚህ ልጆች 10ኛ ክፍል 12ኛ ክፍል ይሄን ነገር ሲያገኙት then ለምን የኛ ልጆች ዓለም አቀፍ አይሆኑም? አሁን ባለው ሁኔታ ስለ ንግድ እንኳን ካወራን 2019 እስከ 2021 አካባቢ የአፍሪካ ነፃ የንግድ ቀጠና ኦልሬዲ ሎንችድ ሆኗል። በ10 ዓመት ጊዜ ውስጥ ሀገራቶች በአስገዳጅነት ሁኔታ ኦልሬዲ እንትን እየገቡበት ነው። እኛም እኮ አይተህ ከሆነ የንግድ እንትናችን ቀጠናዊ ትስስር ሚኒስቴር ነው የሚባለው። 4 ሀገራቶች ኦልሬዲ ነፃ የሰዎች ዝውውር ፈርመዋል። አስበው እና እነዚህ ነገሮች ሲሰናሰኑ አንድ ኬንያዊ እኮ ስለ ኢትዮጵያ ውስጥ የዛሬ 5 ዓመት 10 ዓመት መጥቶ መኖር ይችላል። ስለዚህ አንድ አንጎላዊ ጎረቤት ቢኖረን ልንደነግጥ አይገባም። ስለዚህ ከወዲህ ነው ይሄ የካልቸራል ሾኩን አብዞርቭ ለማድረግ ልጆቻችን አንዱ ትሩ ቮለንተሪዝም ነው። ምክንያቱም በርን ዘግተህ መኖር አትችልም። አይ ቲንክ ይመስለኛል በተለምዶ ይሄ የበጎ ፈቃድ ስራዎችን እንደ ሙያ ፓዝ ወይንም ይሄ እንደ ካሪየር ፓዝ አካላችን አድርገን አንቆጥራቸውም። እሱ ብቻ ሳይሆን ሲቪም ላይ ብዙ ሰዎች የሚገልጹትም አይመስለኝም እንደ ስራ ልምድ በበጎ ፈቃድ የሚሰሩ ቅድም ያልካቸው ክህሎቶች ኤክሰርሳይዝ የሚደረጉበት ነው። ምክንያቱም የቲም ወርክ አለ፣ ከሰዎች ጋር ትሰራለህ፣ ከሰዎች ጋር የምትሰራው ፕሮጀክት ነው። ስለዚህ እቅድ አለው፣ መገምገም አለው፣ ከሰዎች ጋር ትገናኛለህ፣ ታዛለህ፣ ትሄዳለህ። መምራትን ኢንቮልቭ ሊያደርግ ይችላል። ቴክኒካል የሆኑ ስራዎች ሊኖሩት ይችላሉ። ቅድም ያልከው ለምሳሌ ከጤና ጋር ከማህበረሰብ አገልግሎት ጋር ሌሎች ነገሮች ግን እንደ ስራ ልምድ ያንን መጻፍ የተለመደ ነገር አይደለም። አንደኛው ያው እንደ ስራ ልምድ ፔይድ የሆኑ ቮለንተሪ እንትኖች አሉ ዩኤን ላይ አሉ፣ በጣም በብዛት አሉ። በነገራችን ላይ ኢቭን አንዳንድ ዓለም አቀፍ ተቋማቶች ይገደዳሉ ቮለንተሪ እንትን ሲያመጡ ያ ቮለንተሪ የሆነ ሰውዬ አትሊስት እንኳን ለመኖር የሚያስችለው ነገር ሊሟላለት ይገባል። ያማ ፔድ ሲባል አንዳንድ ጊዜ ከኛ ጋር ነጸጸር ስናየው ምናልባት ትልቅ ተከፋይም ትሆን ይችላል። በነገራችን ላይ ሰዎችን ቮለንተሪ እናርጋቸው ስንል የጉልበት ብዝበዛ እናርግባቸው ማለትም አይደለም። እነዚህ ሰዎች ቮለንተሪዝም ከዛ ጋር ቮለንተሪ የሚፈልጉ ተቋማቶች አጋጥሞኝ ያውቃሉ። ግን ቮለንተሪ የሚያደርጉት ግን ያንን ሰው ራሱ ትራንስፖርቱን ችሎ ምሳውን ችሎ ምናምን አድርገው ነው የሚያስቡትና የሰው ሞኝ የለውም ማለት አትሊስት እንኳን ሰዎችን እውቀታቸውን ኤክስፔሪየንስ ወይ ጉልበታቸውን ስንጠይቃቸው የሆነ ነገር እንትን ማድረግ አለብን። የሆነ ነገር አትሊስት በገንዘብ እንኳን ባንሰጣቸው ጥሩ ምግብ መብላታቸውና ቤታቸው መድረሳቸውን እንትን ማድረግ ያስፈልጋል። ወጫቸው መሸፈን አለበት። አዎ በተወሰነ እኔ ፐርሰናሊ አንድ ሰውን የኔን ስራ እንዲሰራልኝ ጊዜውን ሰጥቶኝ እኔ ጋር መጥቶ ሲሰራ ሴፍ ጋርዲንግ ሚኒመም በትንሹ ቤቱን መመለሱን ቼክ ማድረግ መቻል አለ። እንደዚህ አይነት ነገር የሚያመቻቹት የትኞቹ ናቸው?
ብዙ ጊዜ ይሄ የገባቸው ናቸው የዓለም አቀፍ ተቋማቶች ግን ሀገራችን ውስጥ አይጠፉም። አንዳንድ ተቋማቶች ኢቨን ከዩኒቨርሲቲ ሊንኬጁ ጋር አይተህ ከሆነ እነ ሮታሪ እንደዛ አላቸው። ሮታሪ ላይ ዩዝ ኤክስቼንጆች አሉ። ዩዝ ኤክስቼንጅ ፕሮግራም ላይ አይከፍልህም፣ ግን ስትሄድ ግን they need to make sure that እዛ የገባህበት ቦታ ላይ የኖርክበት ቦታ ላይ ወይም ለአንድ ዓመት 11ኛ ክፍል ሆነ 12ኛ ክፍል ወይም ምናልባት አሜሪካን ሀገር ተጻጽፈ ከሄድክ they make sure that እዛ ሆስት የሚያደርግህ ቤተሰብ አንተ እንትን ያደርግሃል። ልክ እንደ ልጁ አይቶ የሚያስፈልግህን ነገር ያደርግልሃል። ያ እንትን ነው ግድ ነው። ለምን ከኛ ጋር አብረው የሚሰሩ ልጆች ለምሳሌ ፖሊዮ ላይ አብረው ሲሄዱ ምን ትመክሹ መመለሳቸውን ምክንያቱም ኃላፊነት አለብን። ያንን የሚያደርገው ሰውዬ የሚያደርጋቸው እህታችን ሴፍ መሆን መቻል አለባትና ሴፍ ስፔስ ወሳኝ እና እኔ መደረግ አለበት ብዬ አስባለሁ። እንደየ አቅም በምንችለው ደረጃ ግዴታ ትልቅ ደሞዝ ይከፈል ማለት ላይሆን ይችላል፣ ግን በምንችለው አቅም ደረጃ ሰዎችን ስናሰራ ኢቨን ከቻልንም ደግሞ አሪፍን ብንከፍላቸው ምን ችግር አለ? አይኑ በእንደ እንትናቸው እንደ አቅማቸው እንደሚሰጡን አገልግሎት መጠን ቢከፈላቸው ችግር ያለው ብዬ አላስብም። ለስብና ግንባታ ያለውን አስተዋጽኦ እስቲ ይሄ የበጎ ፈቃድ አገልግሎት ለምሳሌ አሁን አንድ ሰው እንግዲህ አካዳሚክስ የሚያስተምር ሶስተኛውን አያስተምርም፣ ኮምፖነንት ይሄ ባህሪን አያስተምርም። ዩኒቨርሲቲ በምትሄድበት ጊዜ እውቀትና ክህሎት በደንብ ይሰጥሃል። ግን ባህሪን ግን አንድ ዩኒቨርሲቲ ውስጥ ከፍቶ ኤክስፖዠር ስለሆነ ነው። ልምምዶች የሉ ማለት ሳይሆን የበለጠ ግን አንተን በጣም ከሌሎች ነጥሮ የሚያወጣ ባህሪ ነው። አካዳሚካሊ ዩኒቨርሲቲ መርቆ ነው ይህ ልጅ በቃ በእንደዚህ ውጤት ከነሙሉ ክብሮት ከነሙሉ ጥቅሙ ብሎ ይሸኝሃል። ከዛ በኋላ ግን ወጪ ኤክስፖዠር የምታገኘት ኤክስፖዠር ሼፕ ታደርግሃለች። ዲግሪው ግን ከነሙሉ ክብሩ ጥቅሙና ግዴታው ነው የሚለው ይሄሉ ተሰጥቶት ግን ያችኛዋ ነገር ላይ አካዳሚክሱ አይገደድም ባህሪን እንትን ለማድረግ። ለምን ያሁሉ ተማሪ ውስጡ እንትን ማድረጋቸው እንትን ነው ዊሊንግ የሰዎች እንትን ነው። የገባው ሰው ይጠቀምበት ዩኒቨርሲቲ ገብቶ ሆኖ እቺ ባህሪ በደንብ ይሰራበት የገባው ሰው። ያልገባው ሰው እና ደግሞ ዩኒቨርሲቲ የሚመስለው ኬሪየር ብቻ አድርጎ የሚቆጥራል። ይሄ አካዳሚ ላይ ችክል አድርጓል አይደል? እሱን ጨርሶ የሚወጣል። ግን እዛ ዩኒቨርሲቲ ውስጥ ከገባን ግን ባህሪ ማዳበር እንችላለን። ስለዚህ ዩኒቨርሲቲዎች ወይንም የተለያዩ ከፍተኛ ትምህርት ተቋማት ኦፍኮርስ ከታችም ሊጀመር ይችላል። የትምህርት ተቋማት የሶስተኛውን እውቀት፣ ክህሎት፣ አመለካከት በተለይ አመለካከትን ለመቅረጽ አንዱ ማድረግ ያለባቸው ሌሎችም መንገዶች ይኖራሉ። አንዱ እና በጣም ጠቃሚ የሆነው በዓለም አቀፍ ደረጃም ያለው ተሞክሮ የሚያሳየው የበጎ ፈቃድ አገልግሎቶችን ከመደበኛው የመማር ማስተማር ሂደት ጋር ከሪኩላር አድርገው ሊሆን ይችላል። ቅድም እንዳልከው ግሬድ የሚደረግ ወይም ዩኒቨርሲቲ ላይ አስታውሳለሁ ስፖርት ነበረ፣ ግን ግሬድ አልነበረው። ዩኒቨርሲቲ ላይ ክፍለ ጊዜ አለው፣ ግን ግሬድ አይደረግም አስታውሳለሁ። አንዳንድ ደግሞ በጣም አነስተኛ ግሬድ የሚሰጣቸው አሉ አገልግሎቶች። ስለዚህ እንደዛ ከሪኩላር ከሆነ ከመደበኛው የትምህርት ስርዓት ጋር አቆራኝቶ ሊሆን ይችላል። ወይንም ደግሞ ይሄ ከኮከሪኩላር ወይንም ደግሞ ኤክስትራ ካሪኩላር ለምሳሌ ልክ እንደ ክበባት እንቅስቃሴ ይህንን የማበረታታት ስራ ቢሰሩ ያልከው ሶስተኛውን ኮምፖነንት ይሞላዋል ነው። ምክንያቱም መደበኛ መማር ማስተማር ስርዓቱ በዋነኛነት እውቀትን ፕራክቲካል የሆነ ተግባራዊ የሆነ ልምምድን ማዕከል ያደረገ የመማር ማስተማር ስርዓት ሲኖር ደግሞ ክህሎትንም ጠንካራ በሆነ ደረጃ የሚያስይዝ ይሆናል። ለሶስተኛ ኮምፖነንት ይህንን ኢንቴግሬት ቢያደርጉ በጣም ጠቃሚ ነው። ስለዚህ ምሩቃን ሙሉ ይሆናሉ ነው። በጣም ጎበዝ ስራ ፈጣሪዎች፣ ጠንካራ ታታሪ ሰራተኞች፣ ስራቸውን የሚያከብሩ፣ የስራ ቦታቸውን የሚያከብሩ፣ ባልደረቦቻቸውን የሚያከብሩ፣ ስራቸውን የሚወዱ፣ ስራ ገብቶ ለመውጣት ሳይሆን ለገቡት ኮንትራት ታማኝ የሆኑ ለ8 ሰዓት ቀጥራቸው ማህበራዊ ሚዲያ ላይ ሲያፈጡ ውሎ የሚወጡ ሳይሆን ግን ለስራቸው ታማኝ ለውላቸው ታማኝ የሆኑ ባለሙያዎችን ለማውጣት በጣም ወሳኝ ነው የሚለውን ወስጃለሁ። የቼዝ ዳር ጨዋታ ቤተሰቦቻችንም ይህንን ወስደዋል ብዬ ተስፋ አረጋለሁ። ቀጣይ
ሀሳቦችን ከመሄዳችን በፊት በእርግጠኝነት እያሰብክበት አልነበረም። አሁን ጉድ ሰራ ነው ማለት ነው። የቱን እንደምትሄድም የምታውቅ አይመስለኝም። እንድንበላላ ግን እንዳካሄደ የማሸነፍ ፖዚሽኖችህን ሳይ የተሻለ አድቫንቴጅ ያለህ ይመስለኛል። አዎ። እና የመጣህበትን ፈረስ ማን ነው ያጅ? ካሜራማኑም ካገዘህ ምናልባት ታሸነፍ ይሆናል። አዎ። ፈረስህን የመጣችበት መንገድ ስለገባኝ ፈረስ ልትበላ የምትችላቸው ነገሮች ወታደሮች እንዲሆኑ ችግር ነው። ጥሩ ነው የሄድከው። ግን በልተህ ምን ማድረግ ትችላለህ? አልበላም፣ ችግር የለው። ዝም ብዬ አልበላህም። ትንሽ እስቲ የማስጠንቀቅ ስራ ለስራ እስቲ። በፈረስ ቀልድ የለም ብያለሁ። ያው ምንም ማድረግ ወታደሩን አንቀሳቀሰውና ያው ከበላህ እንግዲህ ታጣው ቄሱን ታጣለህ ማለት ነው። ግን የሚገርም እኮ እንትን ነው፣ ስትራቴጂ ነው አይደል? እስቲ ቼክ ልበልህ። እዚህ ጋር ነው ቼክ ብያለሁ። ቼክ ተባለ። ሪስክ ወሳጅ ስትሆን እንደን ነው የንግስት ፈረሷ ትሸፍናለህ። በፈረሷ መቼም አትቀልድም፣ በኪዩን አትቀልድም ብዬ አስባለሁ። አልቀልድም ግን ልመለስ ከመከላከል ወደ ማጥቃት እንደ ፋታ ልንፈግህ መሰለኝ። አካሄድህ ትንሽ ጠንከር አለ። እንግዲህ እሺ፣ ንግስቴን መመለስ አልችልም። ችግር የለም ግን ንግስቴን እንትን ብልሃታን ቼስ እያልከኝ ነው። እሺ፣ አትችልም። እዛ ጋር ያጋልጥብሃል ንጉሥ ቼክ ስለሆነ ቼክ ይሆንብሃል። ቀስ ብዬ ነው የወታደር መግፋት ስትራቴጂ ህይወት ላይ ቢሆን በጣም ወሳኝ የሆነ በቼዝ ጨዋታ ላይ ንጉሱ ኮር እንደሆነ ቫሊዩ ነው የሚቆጠረው። እንግዲህ እዚህ ውስጥ ያሉት አብዛኞቹ ንጉሱን ምክንያቱም ንጉሱ ከተማረከ ጨዋታው አለቀ ማለት ነው። ንጉሱን የመከላከል ስራ ነው፣ ኮር የሆነ እሴት ነው ማለት ነው። ይህን ካነሳ ነው አይቀር ልክ አሁን እንዳልኩት ቼዝ ጨዋታ ላይ ንጉሱ ዋነኛ የምንከላከለው ነገር ነው። እሱ ከተማረከ አለቀ ማለት ነው። ስለዚህ በንጉሱ አንደራደርም ማለት ነው። በህይወትህ ማትደራደርበት እሴት ምንድን ነው? በፍጹም አልደራደርበትም የምጠብቀው ነው። ቼዝ እንዴት ጀመርክ ግን? ጥያቄ ልበል። እንትን ቤተሰብ መምሪያ የሚባል አለ እኔ የነበርኩበት አካባቢ። እንደዚህ አይነት እንትኖች አላቸው እነሱ። እንደዛ ነው ጀመርኩ። ምንድን ነው የማትደራደርበት? እስቲ ከንጉሱ ከተነሳን ወሳኝ የሆነ እሴት ይሄ በቃ የምጠብቀው ነው የምትለው ቫሊዩስ እያለን የምንጠራቸዋለን። ምናልባት 4 ኳድራንቶች። አንደኛ ማልደራደርበት ነገር ቫሊዩ ራሴ ላይ የገነባ ነው እሴት አለ፣ ማንነት አለ አይደለም። ለእኔ አቤሴሎም ኢዝ ብራንድ እንግዲህ አሁን 44 ዓመት ሙሉ የለፋውበት ነው ማለት እና አልደራደርበትም። እንዳልኩ ገንዘብ አገኝበታለሁ፣ እኖራለሁ። ስለዚህ አቤሴሎም መኖር አለበት። ስለዚህ ለመኖር ራሱን መጠበቅ አለበት። ይሄ ከብዙ ነገሮች ማለት ነው። ከዛ ደግሞ ያ ኳድራንቶቻችን ከቫሊዩ አኳያ ለምሳሌ ቤተሰብ ቫሊዩ አድርጋለሁ፣ እምነቴን ቫሊዩ አድርጋለሁ፣ ማህበረሰቡን ቫሊዩ አድርጋለሁ፣ ሀገሬን ቫሊዩ አድርጋለሁ። እንደዚህ እንትን ካወጣ ናቸው ማለት ነው። እንግዲህ ግን ደግሞ ውስጥ ግን ይሄ ራሴ ክሬት ያደረጉት እንትን አለ አይደለም፣ አይደንቲቲ። የአይደንቲቲ የኔ ፐርሶና ነው ብዬ አስባለሁ። እና ያ ፐርሶና ላይ
በየጊዜ ማበልጸግ አለብኝ፣ ማደግ አለበት። አቤሴሎም እንትን ምናልባት ሊንክደን ፕሮፋይል የስራ ሰው ይላል። ከሰኞ እስከ ቅዳሜ የስራ ሰዓት ነው። ወይ ገንዘብ እያገኘው ነው ወይም እላለሁ ብዙ ሳሰለጥናቸው ገንዘብ የሚያስገኝ ነገር ላይ ነው ኢንጌጅ የማደርገው። አሁን ቫሊዩ ስትል የአንድ አርሶ አደር እንትን ኤክስፔሪንስ ልንቀርና ጉልበት እኮ አያድርም አለኝ። ቫሊዩ የሰውየ ቫሊዩ ጉልበት አያድርም ሲል ነቃሁኝ። ለካስ ማታ ስንተኛ እንትን ያደርጋል። ግን እኛ የምንሰማቸው ናሬቲቮች ግን አላለም ጉልበትን የመቆጠብ ናሬቲቮች ነው ብዙ የምሰማው። ለነገ ለኮንዲሽን ምናምን እያልክ ኳስ ተጫዋች ሊሆን ይችላል። ከዛ አብዛኞቻችን እንዳለ ጉልበታችንን ለመቆጠብ ነው ጥረት የምናደርገው። ግን ይሄ አርሶ አደር ግን ጉልበት አያድርም አለኝ። ዛሬ መስራት ያለበትን ዛሬ መስራት አለበት። የነገ ነው። ስራና ጸሎት የየዕለት ነው አለኝ። አየህ እንትን ናሬቲቭ እንዴት እንደሚቀይር ቫሊዩስ የዚህ ሰው የቫሊዩ ይሄ ነው። ስራና ጸሎት የየዕለት ነው፣ አያልቅም። የስራ አያልቅም ማለት ነው የተማርኩት ነገር። እኛ ስራ የሚያልቅ ይመስለናል። ለዚህ ሁልጊዜ ዝግጁ መሆን አለብን። አንዱ ደግሞ ያው ከሚዲያ የሰማነው አለ አይደል 2 ዓመት ጥሬ መብላት ከብዶት እድሜ ልኩን ጥሬ ይበላል አለ። 2 ዓመት መቸገር ከብዶት እድሜ ልኩን ይቸገራል። እነዚህ ናሬቲቭ እነዚህ ቫሊዎች ያጠነክሩሃል። ቫሊዎች ማለት ለእኔ ውስጥህ ሴት የምታደርጋቸው ቶቶች ናቸው። ቶት በአክሽን ሲደገፍ ነው ለውጥ የሚመጣው። ስለዚህ መጀመሪያ ቶቶቻችን በደንብ ካስተካከል ቫሊዩስ ይሆናሉ። ቫሊዩስ ይቀያየራሉ እንደ ሁኔታ። ለምሳሌ ዛሬ የምጠይቅን ቫሊዩ ምናልባት የዛሬ 10 ዓመት ሊቀየር ይችላል። ግን አሁን ባለበት አይዴንቲቲ ለእኔ ቫሊዩ ብዬ ከምስጣቸው መካከል አንዱ ስራ ነው። ስራ መስራት። ከዛ ደግሞ የሰራኸውን ነገር ደግሞ ያው በዋና አይቀለድም ማለት መርካቶ ምናልባት የሚሉ ሰዎች በደንብ ያውቁታል። በትርፍ ነው። ለእኔ ምናልባት 200 ብር ሳያት ቁጥር ብቻ አይደለችም ማለት ያው ሳይንሱ ይላል ጊዜም ነው፣ አቅሜ ነው፣ ጉልበቴ ነው። ስለዚህ ሳወጣው የሚሰጠኝ ቫሊዩ የዛ ተቀራራቢ መሆን አለበት ብዬ አስባለሁ። እና ሁሌም ያን ስናደርግ ሁሌ ፐርፌክት እንሆናለን ማለት ሳይሆን ግን አትሊስት ግን ኮንሽስ መሆን አለበት። ካለ እነዚህ ቫሊዩ ላይ ያስቀመጥካቸው ነገሮች ላይ አብረ መገንባታል። በዙሪያቸው ቶቶች ትገነባላቸዋለህ። እነዛ ቶቶች ከገነባህላቸው የአንተ ሴት አንድ ላይ እንትን ይሆናል። ያ ነገር አንተን ወደፊት ይወስድሃል። ጥሩ ከሆነ ወደፊት ይወስድሃል፣ መጥፎ ከሆነም ደግሞ ወደኋላ ይወስድሃል። እና ሁል ጊዜ መስራት ያለብን ቫሊዎቻችን ላይ ሊቀያየሩ ይችላል እንደ ጊዜ። ለምሳሌ ስትወልድ የልጅ ቫሊዩ የሆነ ይመጣል። ወይ በሆነ መንገድ ፈሪ ድሮ ደፋሪ የነበርከው በሆነ ነገር ፈሪ ትሆናለህ። ፈሪ የሆንክበት ምክንያት ቢኮዝ ለሆነ ነገር ቫሊዩ ስለሰጠ ነው። እና የሁሉም ሰው ቫሊዩ አንድ አይነት መሆን የለበትም ብዬ አስባለሁ። እንደየሰውየው ስቴት ኦፍ ማይንድ እንዳለበት ደረጃ ነው። እና ለእኔ በዚህ እድሜ አይ ዊሽ እየሰራኋቸው ያለው ነገር ወደ ሪታየርመንት የሚወስዱ ነገሮች ናቸው። የዛሬ 15 ኬሪየር ዋዝ እያሆነ የዛሬ 5 ዓመት 10 ዓመት በኋላ ባለቸገር ደስ ይለኛል። አያይዘህ ግን እንትን ትሄድልኛለህ፣ በኋላ እንመጣበታለን። ስለ ድርጅታችሁ ታወራኛለህ። ከፒስ ጋር በተገናኘ በተለይ አፍሪካዊ የሆነ ቶን ያለው ድርጅት ስለሆነ ማለት ነው። ወደዛ ከመሄዳችን በፊት ግን ቅድም ያነሳናቸውን ሀሳቦች እንድንቋጭ ወይንም እንድንሰበስበው ቅድም እንዳልከኝ ይሄ ከተለመዱት የክበባት እንቅስቃሴዎች በተጨማሪ የከፍተኛ ትምህርት ተቋማት ውስጥ ያሉ በዋነኛነት በሌላም ደግሞ ጀማሪ የሆኑ ባለሙያዎች አንዱ ትኩረት ሰጥተው ሊሰሩት የሚገባው ስራ የበጎ ፈቃደኝነት ስራ ነው። የበጎ ፈቃደኝነትን መስራት ለፐርሰናል ዴቨሎፕመንት በጣም ጠቃሚ ነው። ማለት ራሳችንን የምናንጽበት ከሰዎች ጋር መስራትን፣ የመሪነትን፣ ኤምፓቲን ይሄ ማለት የሰዎችን ቁስል፣ የሰዎችን ህመም የመረዳት አቅምን የምናዳብርበት
ኢሞሽናል ኢንተለጀንስ የምናዳብርበት እንደ ፐርሰናል እንደ ሰው እንደ ግለሰብ በራሱ የተሻለን በደንብ የጠነከርን ያደርገናል ነው እንደ ግለሰብ። ከዛ በተጨማሪ ግን በተሻለ ቤኔፊት ተወዳዳሪ የሆኑ ለምሳሌ ስራ ብንፈልግ ሀገር አቀፍ ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ ሊያደርጉን የሚችሉ ስነ ልቦና፣ ክህሎት፣ አቅም እና እውቀት የሚሰጠን ነው። ስለዚህ ቅድም አሁን የጠቀስክልኝ አሁን ሮታሪያን በዩኤን ቮለንተር ውስጥ የሚሰሩ ቅድም ያልከኝ ድሮ የነበሩት አሁን ይሄ እንደ ወክማ የመሳሰሉት ከልጅነት ሲሰሩ የነበሩት እነሱ ሲቪያቸውን በደንብ እያዳበሩት ነው ማለት ነው። ስለዚህ በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ያስችሏቸዋል። ጀማሪ ባለሙያዎች በተለያዩ ከፍተኛ ትምህርት ተቋማት ውስጥ ያሉ ለስራ ፈጣሪዎችም በገበያ ውስጥ ያለውን ትክክለኛ ህመም፣ የሰዎችን ፍላጎት፣ የማገልገልን ሁኔታ፣ የገበያን ክፍተት፣ የሰዎችን ችግር እና ደግሞ ያንን ወደ ገበያ እድል ለመቀየር በራሱ ጥሩ እድል ነው ወይንም በቀላል አማርኛ የገበያ ጥናት አንዱ ማርኬት ሪሰርች የሚሰሩበት ማገልገልን የሚማሩበት ፕራክቲካል የሆኑ መፍትሄዎችን ይዘው ስራ ፈጥረው ወደ ገበያ የሚገቡበትንም አቅም የሚፈጥርላቸው ነው የሚለውን ወስጃለሁ ካደረግነው ውይይት። ስለዚህ ለጀማሪ ባለሙያዎች እና በከፍተኛ ትምህርት ተቋማት ውስጥ ላሉ ዘንድሮ ለሚመረቁ ተመርቀው አሁንም ላሉ የምናስተላልፈው መልእክት እሱኛው ነው፣ ከበጎ ፈቃድ አኳያ ማለት ነው። ወደ አንተ ድርጅት ከመምጣታችን በፊት እስቲ ስለ ቶስት ማስተሪንግ ንገረኝ እስቲ። ምንድነው እዛ ላይ ያሉ እንቅስቃሴዎች? ምንድነው የምትሰሩት? ወጣቶች ምን እያተረፉ ነው? ቶስት ማስተርስ ምናልባት ከዚህ ትንሽ አሁን ለጊዜው ራቅ በለም ግን ያለው እንትን ስሜቱን አውቀዋለሁና ቶስት ቀደም ያልኩን አንድ ሰው ፐርሰናል ግሮዝም ያስፈልገዋል። ከና ደግሞ ያው ቮለንተሪዝም ብለን የለ ሁለት ዊንግ ነው። ማህበረሰብ ለማገልገል ሊኖር ይገባል አይደል? ቶስት ማስተርስ አደባባይ ላይ ወጥቶ የመናገር ክህሎትን የምናዳብርበት ነው። መጀመሪያ ጊዜ ለምሳሌ አደባባይ ወጥቼ አካዳሚካሊ እንኳን ብትበቃ ግን አካዳሚክ ወጥተን የመናገር እንትናችን አብዛኞቻችን እንፈራለን። አንዳንድ ሰዎች ልክ እንደ ስቴጅ ወጥቶ እንደ ማውራት አክል ነው እንትን የሚያደርጉትና የመጀመሪያው ስፒቾችን አስታውሳለሁ። ሁለቱን ድጋም ተብያለሁኝ። ኢቨን ዶ ኮንቴንቱን ቢኖረኝም ግን ይሄ መግቢያና ሀተታና መደምደሚያ ያለውን ነገር ተነግሮንም ብናድግም መናገር ግን ፕራክቲካሊ እንትን አናደርገውም። ቶስት ማስተርስ ያን ኤክስፖዠር ይሰጥሃል። በሆነ ዙሪያ ላይ ተዘጋጅተህ ትመጣለህ። የራሱ ካንተን አለው ካሪኩለም አለው እና የራሱ እንትን ስቴጆች አሉት እና እነዛን ስቴጆች ላይ የሚሰጥ ምሳሌ አሁን ቀልድ ተኮር የ5 ደቂቃ ንግግር አድርግ ሊሆን ይችላል። ግዴታ ያው ቀልደኛ መሆን ላይ ጠበቅብህ ይችላል። ግን እንትኑ ነው ሂውመር ሊሆን ይችላል። ወይም ደግሞ ሰዎችን በልብ እንዲያዳምጡ አድርገህ የሆነ ኮንቴንት ዙሪያ ላይ ተናገር ልትባት ትችላለህ እና ሰው ምን ይሰጥሃል? እድል ይሰጥሃል። ላይክ ኮንቴንት አንደኛ በደንብ አድርገህ ናሬት እንድታደርግ፣ ሁለተኛ በምን ኢቫሉዌት እንደምትደረግ ታውቃለህ። ለምሳሌ ቦዲ ላንጉዌጅ ሊሆን ይችላል። ቀጣይ 5ኛው 6ኛው ንግግር የእጅ አጠቃቀም ሊሆን ይችላል። ወጥተህ ስትናገር ለምሳሌ አሁን እንዲህ ብለን ስናወራና እንዲህ ብለን ስናወራ እንትን የለውም፣ የተለያየ እንትን ትርጉሙ ሌላ። ለምሳሌ ኮንቨርሴሽን ላይ አንድ ሰው ያው እንዲህ እያለ የሚያወራ ሰው አለ፣ የውስጥ እጁን እያሳየ የሚያወራ ሰው አለ። ይሄኛው ኦፌንሲቭ ነው ሊደበደብ እየፈለገ ይባል። በእኛም ሀገር እኮ አላም ስታወራ ኢቭን ራሱ በነገራችን ላይ እጅ ስናደርግና እንዲህ ስናደርግ እኮ አንዳንድ ጊዜ እንትኑም ሊለያይ ይችላል ኢንተርፕሬቴሽኑ። ቃላት የሚያግባባን 7% አይደል? የተቀረው 93% ነንቨርባል። ነንቨርባል ከሆነ ደግሞ በደንብ አድርገህ መጠቀም ከቻልክ ቢዝነስም ስትሰራ ስታስተምርም ሊሆን ይችላል፣ ምንም ነገር ስታደርግ ሊሆን ይችላል እንትን መጠቀም ትችላለህ። ኢቭን አይን አጠቃቀም እኮ አልተማርንም። ምናልባት ሰው ከገላመጥኩ የረጅም ዓመቴ ነው። ሰዎች ሲገላመጡኝ ግራ ይገባኝ፣ እንዴት መመለስ እንዳለብኝ ግራ ይገባኛል። ምናልባት እኔ ምን ብዬ አስባለሁ፣ ሰው የምታይበት አንግል አለ አይደል? ፕሮፌሽናል ስትሆን ከአንገት በላይ ነው። ጓደኛ ሲሆን ደረት ነው። ያው ትዳር ላይ ምናምን ስትሆን ሲፈቀድልህም አሁን ያንን
ያልተማረ ሰው 50 ከቀደም ስንገናኝ እኔ ዶክተር አፈወርቅ ምን አይነት ጫማ አረገ ብትለኝ አላየሁም። እንትን አይደለም የኔ ኤር አልተሰጠኝም አልተገድ ከቶስት ማስተርስ ከእንደዚያ ፕላትፎርሞች ነው የምታገኘው። ለዚህ ቶስት ማስተርስ ምን ያደርግሃል? አደባባይ ላይ የመናገር ክህሎትን ሲደመር ደግሞ እንዴት አድርገህ ማድረግ እንዳለብህ እድሉን ይሰጥሃል ማለት ነው። በዛ ደረጃ ላይ በደንብ የሰሩ ሰዎች የራሱ ማዕረግ አለው። ዲስቲንግዊሽድ ቶስት ማስተርስ ይባላሉና ብዙ ስንትኖችን ያደርጋሉ። ብዙ ስፒቾችን ያደርጋሉ። ቁጥሩን አላውቅም። በድሮ ጊዜ ወደ 40 ወይም 50 ሊሆን ይችላል የሚያደርጉት ንግግር አደባባይ ላይ ወጥቶ ማለት ነው በተለያየ አርዕስት ዙሪያ ላይ። ከዛ በኋላ ያንም እንትን ያገኛሉ። እነዚህ ሰዎች አሁን እንትን ብቻ ነው አደባባይ ሲባል በሰዎች ፊት ማለት ነው። በሰዎች አደባባይ ላይ በሰዎች ፊት። አሁን እነዚህ ሰዎች ኮንቴንት ብቻ ስጣቸው እና ስለ ጉዳዩ ትንሽ እውቀት ያገኙ እንዴት ዲሊቨር ማድረግ እንዳለባቸው ያውቃል። አሁን ወደ አካዳሚክስ በደንብ አጣፍጠው ቀምመው ከወጣት ጋራ ለምሳሌ አሁን እስቲ ወደ ዩኒቨርሲቲዎቻችን እንምጣና አካዳሚክስ እንትኖችን እናያቸው፣ መምህራኖቻችን እናያቸው። እኔ አንድ መምህር ነበረና ኮርሱን ይቅር ግን ያ መምህር በሚያስተምረን ሰዓት ላይ ግድግዳ ተደግፎ ነው የሚያስተምረን። ተማሪዎችን ሳያይ ክላስ የሚጨርስ መምህር አለ። ይሄ በጣም ጎበዝ አካዳሚካሊ በጣም ጎበዝ ሊሆን ይችላል። የማስረዳት ችሎታ በጣም ጎበዝ ሊሆን ይችላል። ግን እንትን የለንም የአይን ተግባቦት ላይ በጣም ደካማ ነው። እሱ ደግሞ ስልጠናው ምን ያደረገ የሚያሰለጥነውን ስልጠና ዊክ ያደረግበታል። አንዳንድ መምህር ክላሱን የሚያቆጣጠር መምህር ያጋጥመሃል። ግን ተማሪዎች ዝም በሉ ይላል። ምናልባት እቺ ነገር ትንሽ ነገር ብናስተቶስ ማስተርስ ላይ ትንሽ ቢቆይ ግን እንዴት አድርጎ መያዝ እንዳለበት ኦዲየንሱን ልጆች እንዴት አድርገህ መያዝ እንደምትችል ምክንያቱም ካወቅበት በቀላል ማኒፕሌት ማድረግ ትችላለህ። የተለያዩ ቴክኒኮች አሉ። በጣም ሲምፕል ቴክኒኮች ናቸው እና እነዛ ቴክኒኮች ካሪኩለም ላይ ብናስገባቸው ራሱ ልጆች በጣም ሳይረብሹ ማለት ነው ስልጠናውን አንተም የምትማራቸው እንትኖች አሉ። የልጆቹ የስፓን ታይም ታውቀዋለህ፣ መቼ መማራት እንዳለበት ታውቀዋለህ እና ቶስት ማስተር የዛ ኤክስፖዠር ይሰጣል። እነዚህ ነገሮች አሁን እነዚህ ያወራናቸው ነገሮች ደግሞ የእኛ ደግሞ ስንጨምርባቸው ኢትዮጵያዊ ቀለም እንደየአካባቢ እንደየባህላችን ቀለም ስንጨምርባቸው ደግሞ የልጆቹ ልቦና ውቅር ላይ ይሄ ሲጨመርበት መነኝ የእኛ ልጆች አደባባይ ላይ ወጥቶ መናገር የማይፈሩ ይሆን። አብዛኞቹ የእኛ ልጆች አካዳሚክ ላይ በጣም ጎበዝ ይሆኑልህና ግን ዋንቱዋን በደንብ ያወሩሃል። ግን አደባባይ ላይ ወጥተህ ይህን ተናገር ስትለው ሞቼ ይገኛሉ ይልሃል። ለዚህ አይነት ቶስት ማስተርስ አየህ ይሄንን እንትን ይሰጥሃል። ይህን ቶስት ማስተርስ እንትን አይከለክልህም፣ በአፍ መፍቻ ቋንቋ እንድታወራ አይከለክልህም። ስለዚህ በየአካባቢዎቻችን ቅድም ያልኩን ዩሮሴንትሪክ አፕሮች ከጠቀምን ኢንቴግሬትን ማድረግ እንችላለን። ስለዚህ አንድ ጂንካ ላይ ያለ ወንድማችንና እህቶቻችን እንደዚያን ፕላትፎርሞችን ወስደው ኤክሰርሳይዝ ቢያደርጉት አስቡ፣ ነገ ጠዋት ላይ ዴካን ዶሚኔት ዓለምን ዶሚኔት ማድረግ ይችላሉ። ከእንደ ደግሞ አሁን አልኮ ነው ሪሶርስም እንትን ኤክስፖዥራችን በጣም እየጨመርላቸው ይመጣልና ቶስት ማስተርስ አንዱ ያገኙበት አድቫንቴጅ እሱን ነው የሰጠኝ ለእኔ። እኔ አሁን ኮንቴንት ካወቅኩትኝ አደባባይ ላይ ወጥቶ መናገር እንትን አይደለም በቅቻለሁ። አሁን ቅድም ያልኩ ነው የሰው ልጅ ያላለቀ ፕሮጀክት ነው። አሁን ያለው እሰራበታለሁ፣ በራሴ ይጎሉኛል ብዬ ማሰባቸው ነገሮች አሉ። ግን የተወሰነ እንትን ሰጥቶኛል። አይ ቲንክ አሁን ባለንበት የማህበራዊ ሚዲያ ዘመን ደግሞ በጣም ጠቃሚ ነው ብዬ አስባለሁ እንደዚህ አይነት ኢንጌጅመንቶች። ምክንያቱም ማህበራዊ ሚዲያውን ካየኸው በጣም በኔጌቲቪቲ የተሞላ ነው። ያልተመረጡ የቋንቋ አጠቃቀሞች ማለት አንዳንድ ጊዜ በጎ ኢንቴንሽን ራሱ ይዘው ሰዎች ማለት አዎንታዊ የሆነ ኢንቴንሽን ራሱ ይዘው ግን ሚዲያው ላይ ሲቀር በጣም አሮጋንት በሆነ መንገድ ነው ለቋንቋ አጠቃቀም ይቅርታ በጣም ጋጠወጥ በሆነ መንገድ ሲቀርቡ ታያለህ። እነዛ ሰዎች እንደዛ የሚያደርጉት አሮጋንት መሆን ፈልገው ላይሆን ይችላል። ግን ማለት ሀሳባቸውን እንዴት አድርገው አቀናብረው ከዛ ደግሞ በዛኛው ወገን ያለውን ኦዲየንስ ብዙ አይነት
ሰሚ ይኖራል። ምክንያቱም መረጃው የትም ሊደርስ ይችላል። ስለዚህ መረጃው ለሚደርሳቸው አካላት በተሻለ ማለት ለነዛ አካላት ኦፌንድ በማያደርግ እነዛን አካላት በማያስቆጣ በማያሳምም ሁኔታ እንዴት አድርገው መጥነው አቀናብረው እና ደግሞ ቅድም እንዳልኩ ነን ቨርባሉም በራሱ ምክንያቱም አሮጋንሱ ይሄ ቨርባል ብቻ አይደለም እዛ ላይ የምታየው ቦዲሊ ላንጉጁ ፋሻል ኤክስፕሬሽኑም በራሱ በጣም አሮጋንት ሲሆን ታያለህና አይ ቲንክ ልክ እንደዚህ እንደ ቶስት ማስተሪንግ እንዲ ሀገር በቀል የሆኑ ልምምዶችን ጨምሮ እንደዚህ አይነት ዓለም አቀፍ ልምምዶችን አሁን ጀማሪ ባለሙያዎች ለዛ ኤክስፖዝ ቢደረጉ የከፍተኛ ትምህርት ተቋማት ውስጥ ያሉ ተማሪዎች ያንን እንዲለማመዱ ቢደረጉ የማህበራዊ ሚዲያው ያው ተቆጣጣሪ የሌለው አካል ነው አትሊስት ግን በጎ በሆኑ ሐሳቦች በጥሩ ቋንቋዎች ሀምብል በሆነ መልኩ የሚቀርጽ ይሆናል ብዬ አስባለሁ። አሁን ለዛ ነው እዚህም ላይ እንድናወራ የፈለኩት ምክንያቱም ማህበራዊ ሚዲያው ስታየው በጣም አደገኛና አስፈሪ ነው። እዚህ ጋር ዶክተር ለመጨረሻ ጊዜ ትራንስፖርት ስንጠቀም ትራንስፖርት ያገለገለን ሰውዬ መልካም ነገር እንወስዳለን ብያለሁ የሚጠቅም ነገር ካገኘንና አመሰግናለሁ ብለን የወረድነው መቼ ነው? የኔ አያቴ ለቅሶ በመንገድ ላይ ለቅሶ ቤት ካዩ ማንም ይሁን ይዘውኝ ቁጭ ብለው ከዛ ቁጭ ብለው ማን ሰውዬው አያውቁትም እኮ ግን ሰውዬው ማን ነው አይነት ነገር ነው ጠይቀው አዝነው ነው ትንሽ እኛ በድንኳን ጀርባ የምንሄድ እንትኖች ከዚህ ነው የሚጀምረው። በነገራችን ላይ እንትኖቻችን የልቦና ውቅራችን አለ አይደል? ይሄ ነው እንዳልኩ ሶሻል ሚዲያ ላይ ወጥቶ አሁን የምናየው አሁን ያልካቸው አሮጋንስ ያልነው እሱም ቃላት ተጠቃቀም ያ የምናይበት ምክንያት ልጆቹ የተገሩበት መንገድ አየህ ሲገሩ አንድ አየሁ ዶክመንተሪ ላይ ዓለማችን አንድ ትልቅ ማፊያ ነውና ያው እንትኑ ሲስተም ውስጥ ከወጣ በኋላ እንዴት ነበረ ራንስ ታደርግ የነበረው ሲባል በሶስት ቃላቶች ነው አለ። ሳጠፋ ይቅርታ ላለው ሲደረግልኝ አመሰግናለሁ ስጠይቅ እባክህ ላለው ካለ እንግዲህ ያለማችን አሮጋንት የምንለው ሰው ይሄን ካለ እኛ የዛ አይደለንም ብለን የምናስብ ሰዎች ጥያቄው እሱ ነው ለምን ሆነን እና በሶሻል ሚዲያ ላይ ያለው ትራክሽን አንዱ እሱ ሊሆን ይችላል አልጎሪዝሙ ሊሆን ይችላል እኛ በልከስ ስለ ዴታ ማይነስ ለአልጎሪዝም ያለን አረዳድ በጣም ጥቂት እሱ ላይ ምን የሆነ ጋፕ አለው። ግን ስቲል ኢቨን ከዚህ ጋር ተያይዞ አሁን የእኛ እሴቶች ከዴታ ማይኒንግ ፐርስፔክቲቭ ካየ ነው የእኛ እሴቶች ወደፊት ያሰጋኛል። በነገራችን ላይ ከዚህ የበለጠ እንዲሆን እፈራለሁ ይሄ ቫልዩ ማጣታችን ነገር ምክንያቱም አሁን ዝም ብለህ ቻት ጂፒቲ ላይ ገብተህ የሆነ ነገር ኮንቴንት ብትጠይቀው የእኛን አይነግርህም የሚያሳይ ሁል ጊዜ የሚሰጥ እንትን የሌላኛውን ፐርስፔክቲቭ ነው የሚሰጥህ። ግን አሁን እነዚህ ነገር መመለስ መቻል አለብኝ ብዬ አስባለሁ። ወደፊት መስራት ካለብህ ወጣት መቀየር ካለብን አንዱ ዲጂታል ፕላትፎርም ነው የምንጠቀመው። ስንጠቀመው ደግሞ አንድ ዶክመንታሪ ሶሻል ዳይላማ የሚባል ዶክመንታሪ ምናልባት በዛ አጋጣሚ ቢያዩት እመክራለሁኝ እና ዊ አር ዘ ፕሮዳክት ይላል ላይክ ሶሻል ሚዲያ አጠቃቀም ካላወቅን በነፃ አንዳንዴ ያው ከቴሌ ዳታ ብንገዛም ያው ስንጠቀመው ፎር ፍሪ ነው የምንጠቀመው። ያ የሆነበት ምክንያት ቢኮዝ ዊ አር ዘ ፕሮዳክት አየህ እድል ስጣል የሆነ ሰው መጥቶ ምን እንዲያደርግብን ነው ሀሳቡን እንዲጥልብን እድል እንሰጣለን። አየህ እዛ ጋር ካልተጠነቀቀ የስክሪም እንትን አለ አይደል ስክሪም ታደርግበት መንገድ ካልተጠነቀቅ እንትን ይጋባል ይሄ አሮጋንስ ይጋባል። ይሄ አሁን አላስፈላጊ ሴቶቻችን ከሌላ አካባቢ የመጡ ሴቶች እኛ ጋር ይጋባሉ። የሆነ ሰው ይጀምረዋል የአትራክሽን ያገኛል ከዛ ያንን እንደ እንትን ይታያል እና አንዱ እንደ ቶስት ማስተር ሳይሆን ያነሳናቸው እንደዚህ በጎ እንትን ላይ የምናያቸው አንትረፕረነርስ እያለን ኢኮሲስተሙ ራም ማድረግ ሲጀምር መቀየር ይችላል ብዬ አስባለሁ። እነዚህ ዲጂታል አማራጭ የላቸውም አሁን ሰዎች እንደዚህ አይነት ኢንጌጅመንት ቢፈልጉ የበጎ ፈቃደኛ ስራዎች ይሄ የቶስት ማስተሪንግ የመሳሰሉት ልምምዶች አላቸው ይችላል። እዛም አይ ዊሽ ምን አለ መሰለህ የአንድ የሶሻል ሚዲያ ተጽዕኖ ፈጣሪ በተሰማራበት ሙያ ጎን ለጎን አንዱ መለኪያችን ቢሆን አይ ቲንክ የተወሰኑ እንቅስቃሴዎች አውቃለሁ። በመንግስት ደረጃ ቮለንተሪዝምን ቦታ ሰጥቶ በትልቅ ደረጃ በፓርላማ ደረጃ እንደዚህ ነገሮች እንዳሉ የተደረሰ በደንብ አላውቅም፣ ግን የተከደባቸው ነገሮች እንዳሉ አውቃለሁኝ። ያ ነገር ካለ አንዱ መለኪያችን ኢቫሉዌት የምናደርገው አንድን ተጽዕኖ ፈጣሪ ካለው ጊዜ ለምን ለማህበረሰቡ ኮንትሪቢዩት አድርጓል እንደ ሴት ካየ ነው ማለት ነው። ይስራ ይልፋ ይድከም ያገኝ ተጽዕኖ ይፍጠር
ግን ሌላኛው በጣም ያንን ሰውዬ በጣም ትልቅ ዋጋ የምንሰጠው ከራሱ በላይ ደግሞ ለማህበረሰቡ የምንሰጠዋል። ራሱን ጃጅ የምናደርግበት መንገድ ራሱ ምን ያክል ከጊዜ ወደ ጊዜ አበልጽገዋል። የት ያገኙ እነዚህን እድሎች? ከፈለግ ኦንላይን ላይ በነገራችን ላይ ብዙ ነው። አንዳንድ ጊዜ ላይ የምንፈልግበት ነገር አለ ያስለመዱ ነገር አለ። እሱ ነው ትራክስ አልጎሪዝም አለ። አንዳንድ ልምምድ ነው አይደል? ያለህን ዲቫይስ ማሽንህን ልምምዱን ወደዛ አካባቢ ከለመደ ፊድ የሚያደርግ እሱ ነው። እነዚህ አሁን ቅድም ያልናቸው ሰዎች ባህሪ ካጦት ባህሪ ያልናቸው ብዙ ጊዜ ምናልባት ሚዲያቸው የሚያምጣላቸው ፊድ እሱን ነው። እሱን ለመቀየር አንድም የእነሱም እንትንም ያስፈልጋል፣ ልምምድም ያስፈልጋል። እና ለምሳሌ ቶስት ማስተርስ ብለው ጎግል ቢያደርጉ፣ ቴድ ቶክ እያሉ ጎግል ቢያደርጉ፣ እንደዛ ለ የሚጠቅሙንን ነገሮች ቢያደርጉ አለ በሽ ነው አጨረሱትም ራሱ። ስለዚህ በራሳቸው ምቾት ያሏቸውን ጋጀቶች ዲቫይሶች እየተጠቀሙ ይሄንን ልምምድ ሊያደርጉ ይችላሉ። አሁን ካሉበት እሴት በላይ አሁን ያሉት አሁን የሚናገሩበት መንገድ የሆነ እሴት ፈጥሮልኛ ብለው ስለሚያስቡ ነው። በሚገርሙት በዚህ መልኩ ራሳቸውን ደግሞ ቢቀይሩት ደግሞ አሁን ካላቸው ከሚያገኙት በላይ ብዙ ሰው የሚያገኙ ይመስለኛል። አሁንም ቢሆን የሰው ልጅ የሰው ሞኝ የለውም አይደል? እኛ አሮጋንት የሆነውን ሰው እኮ እናየውና ግን በልባችን እኮ የሆነ የምንይዘው ነገር አለ። ላይክ ልናደርግለት እንችል ይሆናል ግን በኋላ በነገራችን ላይ ኮስት ያደርግሃል አይደል? ብዙ ጊዜ ስለ ኬሪየር አሁን ዲጂታል ሊትረሲ ላይ ድሮ ምናልባት የልጅነቴን ፎቶግራፍ ዶክተር በቀዳው ማንም አያገኘውም። አሁን ግን ዲጂታል ፉትፕሪንት በኋላ ላይ እነዚህ አሮጋንት የሆኑ ሰዎች ነገ የሀገራችን የሆነ ትልቅ ቦታ ይደርሳሉ እና ባክፋየር ያደርጋል። ዲጂታል ፉትፕሪንታቸው አለ ይከተላል። በነገራችን ላይ እያየንም ነው እኮ አንዳንድ ሰዎች እኮ የዛሬ 5 ዓመት 10 ዓመት እንዲያደርጉትና ምናልባት መመክራቸው ይህንን በዚህ አጋጣሚ የሚያዩ ሰዎች ያው እኔ እንኳን እዚህ ጋር ስናወራ እንኳን ከአፋችን ለሚወጣ ቃላቶች ተጠነቀቅን ነው መሆንም አለበት ብዬ አንድ ሰው 18 ዓመት ከሞላ በኋላ ለሚያደርገው ነገርና ለሚናገረው ነገር ኃላፊነት አለበት። ነገ የምንደርስበት ቦታ ስለማይታወቅ ማስተላለፍ የሚፈልገውን መንገድ በሆነ መንገድ ማስተላለፍ እንችላለን። እነሱ የፈለጉትን ኦዲየንስ እና ጊዜ በነገራችን ላይ ጥሩ ስትሆን እድል የሚሰጥሃል። በነገራችን ላይ ኦዲየንሱም እኮ ክፉ አይደለም። አንዳንድ ፕላትፎርሞች አሉ በነገራችን ብዙ ሺህ የሚታይላቸው ሰዎች አሉ። እነ ጉድዌ ላይክ እንትን አድርገው ማለት ነው ራሳቸውን እነ ጉድዌ ናሬት አድርገው አሁንም ዝጋዳ። አንዳንድ ሰዎች ግን ምናልባት ቃሉ መጠቀም ከተፈቀደልኝ አሁን ሰሞኑኛ የምናያቸው እንትኖች አለ እንደ ሰግጭ አይነት ነገር ያው ሰግጭ ምን ተራድቻለሁ። በኋላ ላይ ግን መሰገጥ ማለት በኋላ እንትን ሳደርግ የሆነ ጩኸቶችን አለመስማት ነው የሚል ነገር ነው የሰማሁት። እና ግን አንዳንድ ሰው መሰገጥ ግን በሌላኛው ትርጉም ይወስደውና ማህበረሰብ መሳደብ ያወጣኛል ብሎ ያስባል። ግን ከጊዜ በኋላ ግን ዋጋ ያስከፍልሻል። ከእንደገናም ደግሞ በዛ መንገድ ሳይሆን በሌላ መንገድ እንትን ማድረግ ይቻላል። አንተ ለየሰው ኤክስፕሌን ልታረግ አትችልም ነው። ምክንያቱም እዛ ሚዲያ ላይ ሰግጥ ደድብ ካልክ በኋላ እንዲህ አሁን በሚሊዮን የሚደርሱ ሰዎች ጋር ቢደርስ ያ ለሚሊዮን ሰዎች ኤክስፕሌን አታረግም ማለት ሰግጥ ማለቴ እንዲህ ማለቴ ነው ልትል አትችልም። አንለስ አዘርዋይስ ቫይራል እንዲወጣ ካልፈለግክና ምናልባት ፖዚቲቭ ኢንቴንሽን ሊኖረው ይችላል። ማለት ሰግጥ ስትል ፖዚቲቭ ኢንቴንሽን ሊኖረው ይችላል። ግን ኢንቴንሽንህን ለእያንዳንዱ ከማስረዳት ያንን በተሻለ ምቾት በሚሰጥ ለተሻለ ለኢንተርፕሬቴሽን በጣም ክፍት ለሆነና በማያወዛግብ ቋንቋም ልትገልጸው ትችል ነበረ ነው። እነዚህ አሁን እንግዲህ ቅድም ያልናቸው ወጣቶች ጋር የሚኖሩ ልምምዶች በተለይ የአደባባይ ንግግር ችሎታን ለማዳበር የሚችሉ እንደ ቶስት ማስተሪንግ አይነት ልምምዶች እና ደግሞ ሰዎችን የመረዳት የማገልገል ህምብል የመሆን በራሱ ለሰዎች ፍላጎት ለሌሎች ህምብል የመሆን ልምምዶች የቮለንተሪዝም ወይንም የበጎ ፈቃድ ስራዎች ያንን ያግዛሉ ነው። እንደዛ ማድረግ
ብዙዎችን ተጠቃሚ ሊያደርግ ይችላል። ጨዋታውን ትቀጥላለህ ታቋርጠዋለህ? እንዴት ያለ ኮንፊደንስ ግን ፈረስን ካንቀሳቀስክ ያው ጨዋታው ያልቃል። ያው ቼክ ላይ ስለሆንክ እሱን ማንቀሳቀስ አትችልም እና ምን እንደማደርግ ኦንላይን ላይ ቢሆን ያንን አያነሳልህም ራሱ ላንቀሳቅሰው ብትል። አዎ ግን ምን ማድረግ እንደምችል ብዙ አማራጭ ሙቮች አሉ። ጠንቅቄ ያውቃለሁ። ለዛውም ከሁለት አንዱ እንደምበላ እያሰብኩ ነበርና ያልመሰለኝ ነው ድል ሰጠኝ እጅ ካልጋ ሁለተኛ ድል ነው ያገኘሁት። የእውነት ማለት ነው። ያው ሁለተኛ ድል ሁለተኛ ነፍስ አየህ፣ ይሄን በፍጹም አላሰብኩትም። በሚያናድድ ሁኔታ ያው ንግስቴን ላድን እንግዲህ ከሁለቱ አሁን ፈረሷን ብበላት በምን ላተርፎ እችላለሁ ብዬ ሳስብ ያው እንዳልከው ስለ ቼዝ በደንብ 3-4 ነው ማሰብ ያለብኝ። ጎበዝ ተጫዋች ነው። ባላየሁት መስመር ነው የመጣብኝ። አሁን ያሰብክበት ነበር ማለት ነው እያወራን። ያወራን ድል ስትሰጠኝ ሁለተኛ ድል ከተሰጠኝ ምን ላድርግ እያልኩ ነበርና እስቲ በጣም ፈረስ በጣም ብዙ ሰው ይወዳታል ይላል ፈረስን። ስለ ፈረስ ትነግረናለህ ዶክ? ፈረስ በቼዙ ላይ ወደ ህይወት፣ ወደ ቢዝነስ፣ ወደ ፕሮፌሽን ትርጓሜ ብንቀይረው ምክንያቱም ኤሉ ክፍት እስከሆነ ድረስ ዘሎ መሄድ ይችላል፣ ወደዛ መሄድ ይችላል፣ መመለስ ይችላል። ስለዚህ ይሄ በአንተርፕረነርሺፕ ቲንኪንግ አውት ኦፍ ዘ ቦክስ ስትራቴጂን ነው ሪዜምብል የሚያደርገው። በጣም ቨርሳታይል ነው። በአንድ ጊዜ ብዙ እንድታይ የሚያደርግ ነው። ግን አንኮንቬንሽናል በሆነ መንገድ መቼም ካስሌን እበላለሁ ብለህ ዊና በጣም ብዬ አሰብኩኝ። አላረገውም ግን ያው ካልተጠነቀቅ አደጋው ይከፋል ትላለህ። ከዛ ብለህ ደግሞ ትመለሳለህ። ጨዋታውን ይሄኛውን እየተሸነፍኩ ስለሆነ ወደ እንትኑ እንመለስ። ወደ ማጥቃት ተመለስኩኝ። እስቲ ስለ ድርጅትህ ንገረኝ። ምንድን ነው ዓላማው? ምንስ መነሻው ነው? ሸንጎ ግሎባል ኢኒሺዬቲቭ ነው። ወደ እንትን ገና ወደ ሴሶ እንደዛ አላደገም። ግን መነሻው 2019 ላይ ነው። 2019 ላይ እንዳልኩ ወደ ሰላም መንቀሳቀስ ሮተሪ ላይ መንቀሳቀስ ሲጀምር ምን አየሁ መሰለህ? ስለ ሰላም ስናወራ ለካስ ሰላም እናንተ ስላወራን ብቻ ወይም ኢትዮጵያዊ ስላወራን ብቻ የሚመጣ ነገር አይደለም። ሆሊስቲክ አፕሮች ይፈልጋል። ሳየው ደግሞ በአፍሪካ ጉዳዮች ላይ ደግሞ ኢንጌጅ ማድረግ ጀመርኩና ሳየው እኛ ኢትዮጵያውያኖች ነን። የአፍሪካ አንድነት ድርጅት መቀመጫ እዚሁ ነው ያለው። ግን ስንቶቻችን ነን ኢትዮጵያዊ ሆነን አፍሪካዊነታችን ላይ የሰራን ያለ ነው? አፍሪካዊ መሆን ኢትዮጵያዊነትን አይከለክልም። ግን ናሬቲቭስ መስራት አለበት። ናሬቲቭስ ላይክ አበሻ የሚለው ናሬቲቭ ትንሽ ሰፋ ማለት መቻል አለበት። አፍሪካዊነትንም ግን ጠበበና ከብዙ አፍሪካዊ ወንድሞቼ ጋር እህቶቻችን ጋር ሳወራ ያው የአፍሪካ ህብረትን ትፈልጉታላችሁ ግን አፍሪካ አይደላችሁም አይነት ሴንስ ነው። ለምን እነሱ የሚያነሱት አበሻ የሚለውን ኮንቴክስቹዋል ወስደው ነው። እና አይ እኛ ኢትዮጵያ ማለት ሰሜን፣ ምዕራብ፣ ደቡብ፣ ምስራቅ ሁሉም ናት። እና አበሻ የሚለው ዴፊኒሽን ቢግ ፒክቸር እናየዋለን። የሆነ ሰዓት ላይ ሀሳቡ ሲመጣ የነበረበት ከሰሜን አካባቢ የመጣ ማህበረሰብ አለ። ስለዚህ ያው ግሪኮችም አሉን እኛም ተቀበል ነው በፀሐይ የጠቆረ አይነት ናሬቲቭ ሰጠ ነው። እና ከዛ በኋላ ነው የአይደንቲቲ እኛም አይደንቲቲ ነው፣ ክፋት የለውም። ግን አፍሪካዊነታችን ሊነጥቀን አይገባም። እና በዛ መልኩ አትዩት ነው በዛ ናሬቲቭ ነው የጀመርነው። እና ግን ኢትዮጵያ ስትባል ግን ሁሉም ነው። አበሻ አንዱ አካል ነው፣ የኢትዮጵያ አንዱ አካል ነው። እና የመጣበት ማህበረሰብን ከዛ ይወክላል እንጂ 100% እንትን አይደለም፣ አፍሪካዊነትን እንትን የሚያደርግ አይደለም። እኛ አበሻንን ብለን እናንተን እንትን አላላችሁም ከሚል ከዚህ ንግግር ነው ለካ ሳየው እቺ ነገር በደንብ ካልሰራንባት ዋጋ የምታስከፍለውን አየኋት። ቅድሚያ ናሬቲቭ ብዬ የለ
አፍሪካውያን እዚህ ሲመጡ እኛ አፍሪካውያን እያልን የምንላቸው ከሆነ እንትኑን ተቋሙን እንፈልገዋለን ግን ሰው እነሱን አንፈልጋቸውም አይነት ልምምድ ውስጥ ገባን ማለት ነው። እና ይህን ነገር ለማስቀረት አንዱ አሪፉ መንገድ ቅድሚያ አፍሮሴንትሪክ አፕሮቾችን ማሰብ ነው። ፓን አፍሪካኒዝም ኮንሴፕቶችን ማሰብ ነው። አስበው የአፍሪካ ህብረት እዚህ ያለ ስትራቴጂካሊ ፖዚሽን የለንም። ምናልባት የአፍሪካ አንድነት ድርጅት ኒውዮርክ ቢሆን የአሜሪካ መንግስት ምን ኢንተረስት ይኖረዋል? ከሞኝ ደጃፍ ብዙ ሞፈሮች ይወሰዳሉ እና እኛ አባቶቻችን ብልህ ነበሩ። ቀዳማዊ ኃይለ ሥላሴ እንደዚሁም በወቅቱ የነበሩት የውጭ ጉዳይ ሚኒስትሩ ብዙ ሚኒስትሮችን ስማቸው መጥራት እንችላለን እና እነዚህ የሰሩ ስራ የእኛ የልጅ ልጆች እንትን የሚሉት ነው። አሁን ላለንበት ኢትዮጵያ እንደዚህ ለመሆኗም አንዱ በአፍሪካው ተደማጭ እንድንሆንም የሆነበት አንዱ ምክንያት የአፍሪካ አንድነት ድርጅት እዚህ መኖር ነው። ከተቋሙ በላይ ነው ያገኘነው ጥቅም። ከብዙ ነገሮች አኳያ ጥቅሞቻችን ለማስጠበቅ እንጠቀምበታለን፣ ግን ምን ያክል የተጠቀምንበት ነው። ከዛ አኳያ የህብረቱ ደግሞ ጽህፈት ቤት እዚህ መሆኑ ይዞት የመጣው አንድ በረከት አለ። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አለና የዛ አባል መሆን ይዞት የሚመጣው እንትን አለ የሀገርን ኢንተረስት ይባል የሀገርን ጥቅም ከማስጠበቅ አኳያ እና ምን ያክል እናውቃለን። በየሶስት በየሁለት የሚቀያየሩ መሪዎች ምን ያክል ናቸው? ሀገራቶች ምን ያክልን ፓወር አላቸው? በአፍሪካ ህብረት ውስጥ የክፍያ ደረጃዎች አሉና እኛ የቱ ጋር ያለ ነው? የአፍሪካ ህብረት ጥርስ የሌለው አንበሳ እንዲሆን ካደረጉት ሰዎች ሀገራት መካከል አንዱም እኛ ነን ብዬ አስባለሁና ጠንካራ እንዲሆን አፍሮሴንትሪክ አፕሮቾች ላይ መስራት መቻል አለብን። ስለ ሰላም ስናወራ ስለ ሰላምና ደህንነት እናወራለን። ያኛው ደህንነት ፓርት ሳይሆን ስለ የአፍሪካዊ አጠቃላይ ጂኦፖለቲክሱ ላይ ነው። እሱ አለ። ገቨርነንስ ላይ እናወራ። ስትሄድ ስለ ፒስ ኤንድ ሴኩሪቲ ስታወራ ስለ ገቨርነንስ ታወራለህ ማለት ነው። ስለዚህ ስለ ገቨርነንስ ካወራ ስለ ኢንቫይሮንመንት ታወራለህ። 7 ኤሪያዎችን ነው እንትን የሚያደርገው የሚያየው። ህግ ሲባል ደግሞ ዓለም አቀፍ ህጎችን ያያልና 7 ቴማቲክ ኤሪያዎች ላይ ለምንድን ነው እንትን ማንሆነው? ሸንጎ ነው። ሸንጎ እንግዲህ ሸንጎ የሚለውን ቃል ካየኸው ሸንጎ እኛ አባቶቻችን ችግር ሲኖርባቸው የሚፈቱባት ዋርካ ስተቀምጠው ሸንጎ ነው የሚባለው እና ክብ ነው አይተህ ከሆነ 4 ማዕዘን አይደለም እና አፍሮሴንትሪክ ነው። ስለዚህ ሸንጎ ዋይዶንት ላይ የራሳችን አይደንቲቲ ያለ ያን አይደንቲቲ ከኢትዮጵያዊነት አውጥተን ለምንድን ዓለም አቀፍ ማናደርግ? ቃሉ ከዛ ነው። ሸንጎ ግሎባል ሸንጎን የእኛን አይደንቲቲዎቻችን ቅድም ያልኩን ወደ 123 አይነት የችግር አፈታት ዘይቤዎች አሉን። ሰላምን ሲፈታ ችግርን ሲፈታ ከስር መሰረቱ የሚፈታ እርቅና ስርዓትን ሲደረግ ደግሞ ስርዓት ባለው መልኩ ምናልባት አንዳንድ አካባቢ ስትሄድ እኮ ሰው ነፍስ ያጠፋ ሰው ሲናገር ራሱ እኮ ቃሉ ራሱ እኔን ከስር እሱን ከላይ አድርገኝ የሚል አለ። እንዴት አንጀት እንደሚበላ አሉን። በቃ እነዛ ሴቶቻችንን ረስተናቸው ትተናቸዋል። ግን ዓለም እየፈለጋቸው ያለው የተለያዩ ዓለም አቀፍ ዩኒቨርሲቲ ምርምሮቻቸው እነዚህ ለማግኘት ነውና እኛ ግን ያለን ነገር ትተን በሆነ መንገድ ያለንን ለመፈለግ ነው የምንጥረውና ሸንጎ ግሎባል ያለንን ነገር ለምንድን ነው ማናንጸባረቀው? አፍሪካዊ አይደንቲቲ ሰላም አፍሪካዊ ሰላም ምንድን ነው? የአፍሪካ የሰላም ኢንዴክስ ምን መምሰል አለበት? በነዛ ዙሪያዎች ላይ እንትን ለማድረግ ያሰበንና ኢትዮጵያ ደግሞ የአፍሪካ ህብረት እዚህ እንደመኖራችን መጠን የእኛን ኢንተረስት ከማስጠበቅ አኳያ ምን እናድርግ በሚል ዙሪያ ኢኒሺዬቲቭ ነበርና እንደዚህ ፖድካስቱን ላጀምረን ነበርና ለምሳሌ የአፍሪካ ኮመን ፖዚሽን ላስታውሳለሁ 2021 አካባቢ ከአንድ ተቋም ጋር እንደዚህ ሴሽኖች በሸንጎ ፓኔል ብለን ጀምረን ነበር። እንደዚህ ገስቶችን እየጋበዝን እና ለምሳሌ አሁን ከፓሪስ አግሪም ከክላይሜት እንትኑ ኢትዮጵያ እንዴት ትጠቀም የአፍሪካ ኮመን ፖዚሽን ምን መምሰል አለበት ያለን እንደ ሀሳብ ደረጃ ነው እና ሀሳቡ የነበረው ከአፍሪካ የሆነ የሪሰርች እንትን እንዲሆን ነው እና አሁን ደግሞ ቅድም ሳወራ የነበረው አይዊሽ ቢሳካልኝና እግዚአብሔር ቢፈቅድልኝ ደግሞ ትንሽ ባለጸጋም በሆን ምን አስባለሁ መሰለህ ንብረቴን ባላወርስ ይላለሁ። እንግዲህ አሁን ያልኩት ሊሆናል አይሆንም ያው የማገባ ሴት ተወስኖ ትችላለች። ግን ያው በሀሳብ ደረጃ አለ አይደለም ያለኝ ነገር በሙላ ምናልባት ኦነርሺፑ የኔ ቢሆንም ግን የማህበረሰቡ ነው። ስለዚህ አይዊሽ እንደ ጀርመኖቹ አይነት ልምምድ ቢኖረን ላለሁኝ እና የኔን ልጅ ማህበረሰቡ የሚያሳድጋት ከሆነ ቃል ከገባልኝ እኔ ለልጅ ባላወርሳት ብለን ታስባለህ። የሳቤ ደረጃ ነው። ፕራክቲካሊ እናየዋለን። አንዱ መንገድ ልክ እንደዚህ አይነት እንትኖች አሉ አይደለም የሆነ አፍሮሴንትሪክ የሆኑ አፕሮቾችን አይደንቲቲዎችን መሸለም እፈልጋለሁ ላይ እና
አገር በቀል ይሆን አሉ በነገር ትልቅ ቁጭ ብለን ስናወራ ዛሬም ቢሆን ብዙ ተረትና ምሳሌዎች አሉ። ወደ ጌዲዮ ስትሄድ ፍቅር ካለ አንድ ሙቀጫ ለሶስት ሰው ይበቃል ምናምን የሚለው እና አገርን ግን አልጠገብኳትም እና እነዛ አፕሮቾች በዛ መልኩ ችግር የፈቱ አባቶች እናቶቻችን ሪኮግናይዝ የሚደረጉበት አዋርድ ቢኖር ደስ ይለኛል። እና ያው ኖቤል ፒስ ፕራይስ ይሆናል እንደ ኖቤል ይታይልኛል ወይ ከፈጣሪ ጋር እናየዋለን። እና እንደዛ ነገሮች እና አልቲሜት ጎል አሁን እንደዚህ አይነት ነገሮች ላይ ኢንጌጅ ማድረግ ፈልጋል። ያን የነበረው አፕሮች ያንን ነገር እንትን የማድረግ ነበረ አፍሪካዊ የሆነን። ስለዚህ ሸንጎ ግሎባል ወደፊት አዋርድ የፒስ አዋርድ ሀገር በቀል የሆነ የፒስ አዋርድ የማዘጋጀት ህልም አለው። ከዛ ወደ አፍሪካ ይሄዳል፣ ከፍ እያለ ይሄዳል። ግን አሁን ያን ኢኒሼቲቭ ነው። መቼ ይወለዳል ገና እንትን ውስጥ ያለ ነው። ግን እንትን አደረግበት ኢንጌጅ አደረግበታለሁኝ ከ2019 ጀምሮ ክላይንቶች ሳገኝ ሀሳቤን እንትን ማድረግበት ፕላትፎርም ነው። ግን አይዊሽ ግን ጊዜ ፈቅዶ ደግሞ አብሮ እንደዚህ ልብህን የሚረዳ ሰው ስታገኝ ደግሞ ወደ ታች ወርዶ ትልቅ ይሆናል የሚል እምነት አለ። በልቤ ትልቅ ነው እንትኑን ጭንቅላቴ ውስጥ አለ። ግን እንትን ፕላትፎርሙን ቅድሚያ የኔን አይደንቲቲ የኔን ፍላጎት ኤክሰርሳይዝ አደርግበታለሁ፣ የሰዎችን ማዳምጥበታለሁ። እና እንግዲህ ጸልይልኝ። ጥሩ ነው። የቼዝ ዳር ጨዋታ ቤተሰቦቻችን እያደረግነው ባለው ውይይት ጠቃሚ ሀሳቦችን እያገኛችሁ እንደሆነ ባለሙሉ ተስፋ ነኝ። የተነሱ ያሉ ሀሳቦች በጣም ሰፊ ናቸው፣ ባህር ነው። በአንድ ሴሽን በአንድ ኤፒሶድ በሁለት ኤፒሶድ የሚያልቁ አይደሉም። በእርግጠኝነት የተለያዩ ኤፒሶዶች እያዘጋጀን የምንወያይባቸው ናቸው ብዬ አስባለሁ። ምናልባት እንደ መጀመሪያ ኤፒሶድ በዚህ ቶፒክ ላይ በእኔ በኩል ያዘጋጇቸው የመወያያ ነጥቦችን አንስቼ ያለው ጨዋታውን የምታሸንፈኝ ስለመሰለኝ አቋርጬዋለሁ። ሆን ብለህ ነው እንጂ ደንበኛህን እንግዳን አክብረህ ነው እንጂ አጫዋትን አይቼ በጣም ሪስክ ያለው አጫዋት ነው የሄድኩት። አንዳንድ ጊዜ ካላስተዋል ከምትወስዳቸው ሪስኮች እንደንትን ይሆናል። ምንድነው ዝንጀሮ በወጣትነቱ ሲዘል የነበረውን ገደል በእርጅናውም ለመዝለል ሲሞክር ነው የሚሞተው ይባላል። እንደ ያን ያርጎ ነው የሚያስበው። ሲያረጅ መዝለል አይችልም፣ ግን የድሮን ነው የሚያስበው። እና አንዳንድ ጊዜ ያው የመዝለል አቅማችንን ሳናገናዝብ እንዘልና እንወድቃለን። አካሄደ የሚጥል አይነት ነው ሳየው። ግን ጥሩ ተጫዋች መሆንን አይቻለሁ። በጣም ደስ የሚሉ ለፖድካስታችን ቲም በጣም ጠቃሚ የሆኑ ሀሳቦች አንስተናል። ይሄ የቮለንተሪዝም የቶስት ማስተሪንግ የፒስን እንደዚህ እንደ ማህበረሰብ መያዝ በተለይ ደግሞ አሁን ላይ ያለው ወጣቱ እዚህ ላይ በደንብ እንዲሰራ እንዲነጋገር እና ያንን ደግሞ በሀገር አቀፍ ብቻ ሳይሆን በአህጉር አቀፍ ደረጃ ስለዚህ መወያየት በጣም አስፈላጊ እንደሆነ አንስተህልናል። ይሄ ለፐርሰናል ዴቨሎፕመንት እንደ ግለሰብ ላለን እድገት እንደ ማህበረሰብ ላለን እድገት የተሻለች ሀገር እና የተሻለች ዓለም ለመፍጠር በጣም ጠቃሚ ናቸው ብዬ አስባለሁ። በጣም ደስ ብሎኛል በውይይታችን አክብረህ በጣም በተጣበበ ጊዜ በጣም በአጭር ጊዜ በ11ኛው ሰዓት ነገር ግን ቫልዩ አድርገህ ስለመጣህ እግዚአብሔር ያክብርልን። በእኔ በኩል ያሉትን የውይይት ሀሳቦች ጨርሻለሁ። ግን አንተ የምትጨምራቸው ሀሳቦች ካሉ 1 ደቂቃ 2 ደቂቃ። አሁን ካነሳው ነው አሁን በተርሰ ስለ ሰላም ያልካት ነገር ሰላም is very fragile በባህሪው ለምሳሌ እናንተ ብንጣላና ብንታረቅ ታረቀማ ወዲያው ሰላም ወረደ ማለት አይደለም። አንዳንድ ጊዜ ከጠቡ ከፈጀበት በላይ ሊፈጅ ይችላል። የውስጡ ያለው እስኪወጣ ለዛ ነው በነፃ አይሆንም። እና ሁላችንም ያ መልእክት የሚሆነው የሰላማችን አባት ሁሉም ሰው ፒስ ቢልደር ነው በነገራችን በገባው ልክ። አንዳንድ ሰው በጣም ፒስ ቢልደር ነው ሳያውቀው ስለ ሰላም ሳያወራ ግን በጣም አሪፍ ፒስ ቢልደር ነው። አንዳንዱም ደግሞ ሳያውቀው ነው ሰላሙን እንትን የሚያደርገው። እና የሰላምን ዋጋ
ስናጣው ከምናስብ ሳናጣው በነፃ የሆነ ውድ ስለሆነ ነው መክፈል ስለማንችል ነውና ሁላችንም መጀመሪያ ኢንተርኔት ከራስ አይደለም ሰላም እሱ ላይ እንስራበትና ኢነር ፒሳችን ጥሩ እየሆነ ሲመጣ ፊታችን ላይ ሁሉም ነገር ላይ ይታያል። ከዛ ከቤት ያለ ይሄዳል እና በቃ የምንሰራበት ኤሪያ ላይ ቶቶቻችን ላይ እንስራባቸው ወደኋላ የሚወስዱን አንዱ በጣም ድህነታችን አንዱ ብዬ ማሰብ ቶቶች ናቸው። አንዳንዴ ቶቶች ኢግናይት ሲደረጉ ለውጦች እያየን ነው። የሆነ በቃ እይታ ለምሳሌ ወንዝ የምንሻገር ህዝቦች ነው። ወንዝ ዳር አልኖርንም። አየህ እንደዚህ አይነት እንትኖች አሉ፣ ልምምዶች አሉ እና እንስራባቸው፣ ቶቶቻችን እንፈትሻቸው። አንዳንድ ቶቶቻችን ቀደም ያልካቸው አሮጋንት ለመሆን ቶቶቻችንና መሰረት አሮጋንት ደግሞ ሰላምን ያሳጣናል እና አንተ ካልከው ጋር በጣም እንስማማለሁ። እንስራበትና ከሰራንበት ያለንበት አካባቢ በጣም ድለኞች ነው ብዬ አስባለሁ። አንድ ጃኬት ዓመቱ ሙሉ የምንኖርበት የዓለም ክፍል ላይ ያለ ነው እና እነዚህ ነገሮች አሉ የተሰጠውን ጸጋዎች የተመጣጠነ ነው። ሙቀቱም ቅዝቃዜውም የሌለንን ሳይሆን ያለንን በደንብ ወደ ውስጥ ካየን አይ ቲንክ እንትኑ ይገለበጣል። እይታችን በጣም ጥሩ ይሆናል ብዬ አስባለሁና ሁሉም ሰው ያው ስለ ሰላም ማውራት እንትን አለ። ሰላም የጸና ሰላም እንዲሆን በወሬ ብቻ አይደለም። ስላወራሁ በሚዲያ ላይ ስላወራህ ቶት ነው፣ እይታ ውስጥ ነው፣ ናሬቲቭ እይታ ነው እና ሁላችንም ውስጣችን ላይ እንስራ። ከዛ በኋላ በተርፍላይ ኢፌክቱ አይደለም ለኛ ለዓለምም የሚበቃ ብዙ ነገሮች አሉንና ጨለምተኛ እንሆን። ቀይቶቻችን እናስተካክላቸውና እንፈትሻቸው፣ ስቶቶቻችን እንፈትሻቸውና ከዛ በኋላ ምን ያክል ውስጣችን ሰላም እንደሚሆን እናያቸውና የሰው ልጅ የመጀመሪያ ጠላቱ ራሱ አይደል እይታው ቶቱ ነው እና ቶታችን ካስተካከል ነው እንጃ ኢነር ፒሳችን ጥሩ ከሆነ የሚያምር ሀገር የሚያምር ሁኔታ ውስጥ ነው የምንኖረውና ድህነቱ እንዳለ ሆኖ ምናምን ችግሮች እንዳለ ሆኖ ግን ያው ከችግሩ ጫፍ ላይ ተስፋ ካለ ተስፋችን እንዳናጣ ተስፋ ነው ሰላማችን የሚሆነውና ወጣቱን መክረው ለዛ ነው። አንዳንድ እንትኖቻችን ጊዜያዊ ስሜቶች ናቸው። ይሄ ስራ ለማግኘት ለምሳሌ ቅድም ስናወራ እንትን ነው ጊዜያዊ እንትን ነው ዲስክሪሚኔሽን ነው የሆነ ጊዜያዊ እንትን አለው። ሁሉም ሰው እንትን ያደርጋል፣ ቦምባርድ ያደርጋል። ግን ስራውን ስናገኘው ግን ያ ነገር ይቀራል እና ተስፋ ለመቁረጥ ነገ የተሻለ ነው እና ግን አንድ እግራችን ዛሬ አንድ እግራችን ነገ ላይ ይሁንና ልክ እንደ ቻይኖቹ አባባል በእሷን ዝጋት አይደለም ያው ከቻለን በጣም ንሩጥ እያለን ግን መንፋቀቅ አትሊስት አንድ ሰው መንፋቀቁን ቼክ ማድረግ አለበት። ከዛ በተረፈ ያለ ያው እኛ ከለፋን እንደየእምነታችን አንድ ቦታ ላይ ግን መቀመጥ የለበትም ነው፣ እንቅስቃሴ ማኖር አለበት። ወጣቱ በሆነ በቮለንተሪዝም በሆነ ነገር ብቻ ቤት ምንም የለም ነው ቤት ምንም የለም ከቤት ውጡ ነው ከቤት ውጡ ያ ማለት ሌላንተ ሳይሆን ቤት ተቀምጠን መጥፎ ቶቶችን እንትን ከሚያደርጉን በቃ ቀናችንን ባርከን እንውጣ ነው። ውድ የቼዝ ዳር ጨዋታ ቤተሰቦቻችን ዛሬ ከአቤሴሎም ጋር ባደረግነው ውይይት ለህይወታችሁ ለፐርሰናል እድገት፣ ለማህበራዊ እድገት እንዲሁም ደግሞ በሙያ በስራ ፈጠራ በቅጥር የምትጠቀሙባቸው ለስኬት በምታደርጉበት እንቅስቃሴ ለምትነድፏቸው ስልቶች፣ ለምትወስኗቸው ውሳኔዎች ጠቃሚ የሆኑ ሀሳቦችን አንስተናል። እናንተ ከዚህ ውይይት ታተርፉበታላችሁ ብዬ አስባለሁ። በቀጣይ በሚኖረንም ኤፒሶድ በህይወታችሁ ውስጥ ለሚኖራችሁ እንቅስቃሴ፣ ለምትነድፏቸው ስልቶች፣ ለምትወስኗቸው ውሳኔዎች ጠቃሚ ግብዓት የሚሆኑ ሀሳቦች ይዘን እንቀርባለን። የዛሬን ስለተከታተላችሁን በጣም እናመሰግናለን። ሼር ማድረግ፣ ሰብስክራይብ ማድረግ፣ ኮመንት ማድረግ አትርሱ። ቤተሰብ ሆኖ እናመሰግናለን። እናመሰግናለን ዶክተር።